ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። ዘኍልቍ ምዕራፍ 21 ከቁጥር 4 ወረድ ብለን ስናነብ ደግሞ እስራኤላውያን ከሆሬም ተራራ ከኤዶምያስ ምድር ርቀው በኤርትራ ባህር መንገድ እየተጓዙ ከመንገዱ የተነሳ ደከሙ ይላል። ከዚያ በእግዚአብሔርና በሙሴ ላይ አጉረመረሙ እንዲህ በማለት ከግብጽ ለምን አወጣችሁን? እንጀራ የለም ውሃ የለም ብለው በእግዚአብሔርና በሙሴ ላይ አጉረመረሙ። ከዚያ እግዚአብሔርም እባቦችን ሰደደ፣ የእስራኤልንም ሕዝብ ነደፋቸው። ከዚያ ከተነደፉቱ ብዙዎቹ ሞቱ። የተቀሩቱ ደግሞ ወደ ሙሴ መጥተው ባንተና በእግዚአብሔር ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅ ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ወደ እግዚአብሔር ጸለየ። እግዚአብሔርም ለሙሴ እባብን ሰርተ ባለት ላይ ሲቀል፣ የናሱን እባብ ሰርተ ባለት ላይ ሲቀል የተነደፈውም ያንን እባብ ባየ ጊዜ ይድናልና አለው። ሙሴም የናሱን እባብ ሰርቶ ባለት ላይ ሰቀለ። የተነደፉቱ ያንን እባብ በማየት ዳኑ ይላል። እና የዛኔ ለነዚህ ሰዎች ለመትረፍ በህይወት ለመቆየት ሌላ አማራጭ አልነበራቸውም። እግዚአብሔር ለሙሴ እባብ ሰርተ ባለት ላይ ሲቀል ባይል ኖሮ ለነዚህ ሰዎች ሌላ አማራጭ አልነበራቸውም። ምክንያቱም የተነደፉት በእባብ ስለሆነ ማለት ነው። ስለዚህ እግዚአብሔር እነዚህ ህዝቦች እንዳይሞቱ መብት አበጀላቸው፣ የናሱን እባብ ሲቀል ብሎ ማለት ነው። ከዛ ሙሴ የናሱን እባብ ወስዶ ሰቀለ። የተነደፉቱ ያንን እባብ ባዩ ጊዜ ዳኑ። በአዲስ ኪዳን ደግሞ ለሰው ልጅ ሁሉ የደረሰው የዘላለም ሞት ይባላል። የዘላለም ሞት፣ የዘላለም ፍርድ ይባላል። ስለዚህ ሰው ከዚህ ከዘላለም ሞት እንዲተርፍ የዘላለምን ሕይወት እንዲያገኝ የኢየሱስ ክርስቶስ መሰቀል ተገባው። በብሉይ ኪዳኑ በእባቡ ለተነደፉቱ የናሱ እባብ መሰቀል እንደተገባ በአዲስ ኪዳንም የኢየሱስ ክርስቶስ መሰቀል ተገባው። በብሉይ ኪዳን ያንን የተሰቀለውን በማየት እንደዳኑ በአዲስ ኪዳንም ደግሞ የተሰቀለውን የናዝሬቱን ኢየሱስ ክርስቶስን በማመን እንድድን ሆነ ነገርየው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ኢየሱስ ክርስቶስ ተሰቀለ፣ ሰው ሁሉ እርሱን በማመን እንድድን ሆነ ማለት ነው።